እንኳን ወደ ቪዲዮ ኤዲቲንግ ፉል ኮርስ በሰላም መጣችሁ። ይሄው ቲክቶክ ላይ ቃል በገባውላችሁ ቪዲዮ ኤዲቲንግ መማር ፈልጋችሁ ነገር ግን ከየት እንደምትማሩ ግራ ከገባችሁ ይሄ ቪዲዮ ቪዲዮ ኤዲቲንግ ፉል ኮርስ ይዤላችሁ መጥቻለሁ። ከመጀመራችን በፊት ለማታውቁኝ ሰዎች ስሜ ለታ እባላለሁ። በቪዲዮ ኤዲቲንግ እና ሶሻል ሚዲያ ማኔጅመንት ፍሪላንስ ሳረግ ቆይቻለሁ። ታዲያ አሁን የማሳያችሁ ነገር ፕራክቲካል ስለሆነ ከቻላችሁ ቪዲዮን እስከመጨረሻ እዩት። እንዲሁም ከመማር ያለፈ እንዴት አድርጋችሁ ፖርትፎሊዮ ማዘጋጀት እንደምትችሉ፣ ፕሮፖዛል እንዴት አድርጋችሁ መጻፍ እንደምትችሉ እንዲሁም ደግሞ እኔ የምሰራቸውን እያንዳንዱ ቴክኒኮችን ሼር ስለማድረግላችሁ አሁኑኑ ሰብስክራይብ በማድረግ ጀምሩ። ታዲያ አሁን ይሄን ኮርስ ለመጀመር ምን ያስፈልጋል? አንዳንድ ነገሮችን ላንሳላችሁ። ታዲያ አሁን በስልክ ኤዲት ስለምናደርግ አክሰስ የሚያደርግልን ስልክ መሆን አለበት። ሌላኛው ደግሞ ካፕከት አፕሊኬሽን ነው። ከቻላችሁት አፕዴት አድርጉት፣ ምክንያቱም አዳዲስ የተጨመሩ ፊቸሮች ስላሉት ያንን አክሰስ እንዲያደርግላችሁ አፕዴት ብታደርጉት አሪፍ ይሆንላችኋል። ሌላኛው ደግሞ ፕራክቲስ የምናደርግበት ቪዲዮ ያስፈልገናል። ስለዚህ እኔ ይሄንን አዘጋጅቻለሁ። ስለዚህ እናንተ ለመጀመሪያ ቪዲዮ ኤዲቲንግ ኮርስ እያያችሁ ከሆነ ቪዲዮን እስከ መጨረሻ እዩት። ከዛ በኋላ ራሳችሁ በራሳችሁ ላይ ፕራክቲስ እያደረጋችሁ ከዛ በኋላ ራሳችሁ አዘጋጅታችሁ እዛ ላይ ኤዲት ማድረግ ትችላላችሁ። አሁን ወደ ቪዲዮ እንሂድ። መጀመሪያ ወደ አፕሊኬሽናችን እንሄዳለን። ከዛ ጋር እዚህ ጋር ካፕከት አፕሊኬሽን አለኝ። እዚህ ጋር ከፍተዋለሁ። ሲከፈት ቦርዱ ይሄንን ይመስላል። ኒው ፕሮጀክት የሚል አለ እዚህ ጋር። እኔ ከዚህ በፊት ኤዲት ያደረኳቸው እነዚህ ናቸው። ከዛ አዲስ ፕሮጀክት መጀመር ብፈልግ እዚህ ጋር ኒው ፕሮጀክት እለዋለሁ። እዛ እንደዚህ አይነት ዳሽቦርድ ያመጣልኛል። እኔ የሰራሁት ቪዲዮ አለኝ እዚህ ውስጥ አንዱን እንደምሳሌ ወስጄ ያሳያችኋለሁ። ኤዲት ተደርጓል ነገሩ። ይሄን ልውሰድና ላሳያችሁ። እኔ በዚህ ፍሪላንስ ሳረግ ቆይቻለሁ። እንዲሁም አንድ ነገር ልንገራችሁ። አንዳንድ ቪዲዮ ኤዲተሮች ይመጡና እዚህ ጋር አዶቤ ፕሪሚየር ፕሮ አፍተር ኢፌክቶችን ምናምን ይላሉ። ነገር ግን ካፕከትን ተጠቅመው በጣም ፍሪላንስ የሚያደርጉ እንደና አፕወርክ እና ፋይቨር ላይ ገብታችሁ ብታዩ አሪፍ የሚባሉ ቪዲዮ ኤዲተሮች አሉ። ታዲያ በዚሁ ጀምረን እስከ መጨረሻ እንማራለን። ከዛ በኋላ እኔ ራሴ የምጠቀማቸውን ቴክኖሎጂዎች እነግራችኋለሁ። ከቻላችሁ እስከ መጨረሻ ቪዲዮውን ተመልከቱት። ከዛ በኋላ ደግሞ ያስቸገራችሁ ቦታ ላይ ተመላልሳችሁ ታያላችሁ። እንግዲህ ቪዲዮን ከመጀመራችን በፊት ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ጀምሩ። እንግዲህ ቪዲዮን ከመጀመራችን በፊት እዚህ ታች የተደረደሩ አሉ። ከዚህ ውስጥ ከት የምናደርግባቸው ሳውንድ አድ የምናደርግባቸው ኦቨርላይ ቴክስቶች አሉ። አስፔክት ሬሽዮ አለ። አጀሰንቶች አሉ። አጀስት ማድረግ እንችላለን። ስቲከሮችን ባክግራውንዶችን አድ ማድረግ እንችላለን። እንግዲህ አንድ ባንድ እናያቸዋለን። እዚህ ጋር ቪዲዮን ሴሌክት ማድረግ ብፈልግ እዚህ ጋር መቁረጥ ብፈልግ እኔ እዚህ ጋር እያወራ ነው። እዚህ ጋር መቁረጥ ብፈልግ እዚህ ጋር ከት የሚለው ስፕሊት የሚለው ነካዋለሁ። ከዛ በኋላ ቪዲዮን ለሁለት ቆርጦልኛል። ይሄው እንደዚህ ባረገው ሁለት ሆኖልኛል ማለት ነው። ከዛ በኋላ ይሄንን ማጥፋት ብፈልግ ይሄንን ሴሌክት አረግና ዲሊት የምትላለች እዚህ ጋር ቺነካታለሁ። ከዛ በኋላ አውቶማቲካሊ ራሱ ያጠፋልኛል። ከዛ በኋላ ቺና አጠፋትና ያውኑን ቪዲዮ መመለስ ከፈለኩ ደግሞ እዚህ ጋር ይሄንን ነካዋለሁ። ከዛ በኋላ ያውኑን ቪዲዮ ይመልስልኛል ማለት ነው። ይሄው እንደዚህ ጋር የተቆረጠው መልሶልኛል። ከዛ በኋላ ነገር ግን እኔ ይሄንን ሳሳያችሁ ያው ለናንተ ስለሆነ ይሄንን ደግሞ ስፒድ ማድረግ ብፈልግ ወይ ደግሞ ስፒዱ ቀልጠፍ እንዲል ወይ ደግሞ እንዲፈጥን ከፈለኩኝ ስፒድ ምለው ነካዋለሁ። ከዛ በኋላ ኖርማል የሚለው ነካውና እንዲፈጥን ከፈለኩኝ ወደ ፊት ለፊት አመጣዋለሁ። ከዛ በኋላ ቪዲዮ ያጥራል። ከዛ በኋላ ደግሞ ቀስ ብሎ እንዲያወራ ከፈለኩ ስሎ ሞሽን ከፈለኩ ደግሞ ወደ ኋላ ወደ ግራ መልሰዋለሁ። ከዛ በኋላ ቪዲዮ በጣም ስታክ ይሆናል ወይ ደግሞ ቀስ ብሎ የሚያወራ ነው የሚሆነው። ያው እንግዲህ እንደዚህ ነው የምንደረገው። አንድ ላይ መልሰዋለሁ ወደ መጀመሪያው። ከዛ በኋላ እዚህ ጋር እንመለስና አኒሜሽን አለ። የቪዲዮን አኒሜሽን እዚህ ጋር ካት የምናደርግበት ቦታ ላይ አኒሜሽን ማስገባት እንችላለን። አኒሜሽን ማስገባት ፈልግ እዚህ ጋር ሴሌክት አደርጋለሁ። ከዛ በኋላ የተለያዩ አኒሜሽኖች አሉ ካፕከት ላይ። እነዚህን አኒሜሽኖችን መጠቀም እችላለሁ። ወይ ደግሞ ቪዲዮ ሲገባ ይሄንን አኒሜሽን መጠቀም እችላለሁ። ሲወጣ ደግሞ አውት የሚለውን ነካውና እንደዚህ አይነት አኒሜሽኖች አሉ። እሱንም መጠቀም እችላለሁ። ለምሳሌ ይሄንን ብጠቀም ቪዲዮ ሳውንድ አለው። ትንሽ ሳውንዱን ላጥፋና ሳውንዱን ለማጥፋት ከፈለኩኝ እዚህ ጋር ሳውንዱን ማጥፋት ከፈለኩኝ እዚህ ጋር ቮሊዩም የሚላለ እሱን መጥቼ መጨረሻ ላይ ሊስት አደርጋለሁ። ከዛ በኋላ ቪዲዮን ምንም ሳውንድ አይኖረውም ማለት ነው። ከዛ በኋላ መጣና እዚህ ጋር አኒሜሽኑን እናስገባለን ማለት ነው። ኢንሲል አኒሜሽኑ ኢን የሚለውን ነካና ቪዲዮ ከኔ ወደ ስክሪኑ እንዲገባ ከፈለኩኝ እንደዚህ ማለት ነው። ይሄው ለምሳሌ አኒሜሽኑን እንደዚህ መስራት ከፈለኩኝ ይሄው እንደዚህ አኒሜሽኑን እንደዚህ ያስገባዋለሁ። ግን ትንሽ ዳታ እየጠየቀኝ ነው መሰለኝ።
አኒሜሽኖቹ እነዚህ ናቸው። እንደዚህ ይገባሉ። ሲወጣ ደግሞ የፈለኩትን አኒሜሽን ከዚህ ውስጥ ማምረጥ እችላለሁ። ትንሽ ዳታ ከፍቼ ስለነበር ነው ቅድም እንደዚህ የሚሆነው። ልክ ቪዲዮ ላይ እንደምታዩት ነው። አኒሜሽኑ ሲወጣ እንደዚህ ነው የሚወጣው እያለ ነው። ነገር ግን እኔ ሁለቱንም ስለማልፈልገው እዚህ ጋር አድ ያረጋችሁትን አኒሜሽን ማጥፋት ከፈለጋችሁ ነን የሚላለ ይሄንን ክሊክ ታደርጋላችሁ። ከዛ በኋላ አኒሜሽኑ አጥፍቶታል። ከዛ በኋላ ደግሞ ኢፌክት የሚላለ እዚህ ጋር ኢፌክት የቪዲዮ አለ፣ የቦዲ አለ። ስታይሎቹን በሌላ አከፋፍለውታል። እኔ ለቪዲዮቹ መጠቀም ብፈልግ እዚህ ጋር ዳታ ይጠይቀኛል እንጂ እኔ ዳታ እየተጠቀምኩ ስላልሆነ ነው ሃይላይት እያደረኩላችሁ ነው ያለሁት። ኢፌክቶቹ ይሄንን ይመስላሉ። እንግዲህ ማጥፋት ከፈለግን ደግሞ ዲሌት የሚላለ ይሄንን ዲሌት የሚለውን ብነካው አሁን ይሄንን ቪዲዮ ያጠፋልኛል። ከዛ በኋላ መመለስ ፈልገው እንደ ቅድሙ ይሄንን ነካዋለሁ፣ ቪዲዮ መልሶልኛል። እንግዲህ እዚህ ጋር እንመጣለን። ደግሞ ይሄ አዲስ የተጨመረች ፊቸር ናት፣ ኤአይ ሳውንድ ኢፌክት ይላል። ይሄንን ሳውንድ ኢፌክት መጨመር ፈልግ ይሄንን ነካዋለሁ። ከዛ በኋላ አውቶማቲካሊ ጄነሬት ሊያደርግልኝ ይችላል። ይሄ አዲሱ ነው። ይሄ ደግሞ ቮይስ ኢንሃንስ ነው፣ ወይ ደግሞ የቮይሳችሁን ሳውንድ ከኋላ ኖይዙ ካላችሁ ሪዲዩስ ማድረግ ትችላላችሁ። ይሄኛው ደግሞ አይሶሌት ነው የሚለው አንድን አውዲዮ አምጥታችሁ ከነዘፈኑ አምጥታችሁ እዚህ ላይ አድ ብታረጉ ካሉ ብቻ ሊያስቀርላችሁ ይችላል። አይሶሌት ቮይስ የሚለው እዚህ ጋር ደግሞ ሪሙቭ ቢጂ የሚለው ግሪን ስክሪን ያላቸውን ከለሮች ካስገባችሁ በኋላ ይሄንን ተነካላችሁ፣ ወይ ደግሞ አውቶ ሪሙቭ የሚለውን ከነካችሁ ሙሉ ባክግራውንዱን ሊያጠፋላችሁ ይችላል። እዚህ ጋር ደግሞ ክሮማ ኪ የሚለውን ብትነኩ ይሄን ቪዲዮን እንደፈለገ ሊያረግላችሁ ይችላል። ይሄን እዚህኛው ላይ አይሰራም። ነገር ግን ግሪን ስክሪኖችን አድ ብታረጉ ሊሰራላችሁ ይችላል። እኔ ስለማልፈልገው ይሄንን ሪሴት አደርገዋለሁ። ከዛ በኋላ ደግሞ እዚህ ጋር ቮሊዩም አለ። ድምጹን መጨመር ከፈለጋችሁ መቀነስ ከፈለጋችሁ አብዛኛው ቪዲዮ ኤዲተሮች ወይ ደግሞ ኮንቴንት ክሬተሮች በስልካቸው ቪዲዮ ኤዲት ወይ ደግሞ በስልካቸው ኮንቴንት ክሬት ለማድረግ ፈልጎ ነገር ግን ማይክ አይደለኝም የተለያዩ ነገሮች ሲያነሱ እዚህ ጋር እኔ ሪከመንድ ማድረጋችሁ ይሄንን መጠቀም ትችላላችሁ። ከቀረጻችሁ በኋላ እዚህ ጋር ነው የሚያስቀምጥላችሁ። ነገር ግን እናንተ ከዚህ ጀምራችሁ እስከ መጨረሻ ማድረግ ትችላላችሁ። እንደዚህ ያመጣልኛል። ይሄንን መጠቀም ትችላላችሁ። ይሄ ደግሞ ትራንስፎርም ነው። ትራንስፎርም ማለት ደግሞ ሚረር የሚላል ሮቴት ማድረግ ትችላላችሁ የፈለጋችሁትን ቪዲዮ። እዚህ ጋር ደግሞ አውቶ ሪፍሬም ነው። ይሄ ደግሞ እዚህ ጋር እንደ ሬሾ ነው። ሬሾውን መጠቀም ትችላላችሁ ለቲክቶክ፣ ለዩቲዩብ፣ ለኢንስታግራም፣ ለተለያዩ ፕላትፎርሞች መጠቀም ትችላላችሁ ያለን ነው። ከዛ ጋር አጀስት የሚላለ ከለር ግሬድ ማድረግ ከፈለጋችሁ እዚህ ጋር እኔ ከለር ግሬድ አድርጌዋለሁ። ይሄን ቪዲዮ በነጭ ስለሚያምር ነው እንደዚህ ያደረኩት። ነገር ግን ሌላ ቪዲዮ ላይ ያሳያችኋለሁ። ይሄንን አንድ ባንድ እናያለን። ይሄ ቪዲዮ ኤዲቲንግ ዋናው ፓርት ስለሆነ በዲቴል እናየዋለን። እዚህ ጋር ደግሞ ፊልተር አለ። በተለያዩ ከለሮች አሉ። የተለያዩ ከለሮችን ከኛ ቪዲዮ ጋር ማች የሚያደርገውን መርጥና እዚህ ላይ አድ አድርገን ከዛ በኋላ እዚህ ጋር ከለሩን ማስተካከል እንችላለን። ከዚህ ጋር ደግሞ ሪል ላይት የሚላለ ይሄም ቤስት የተባለ ፊቸሩ ነው። ይሄ ደግሞ ይሄን ሪል ላይት ደግሞ ቪዲዮአችሁ ላይ አድ ለማድረግ የሆነ ባክግራውንዶችን ይመርጣል። የሆነ የግድግዳ ቀለም ምናምን ባክግራውንዶችን ቢያደርግ ብታገኙ እዛ ላይ አድ ማድረግ ትችላላችሁ። ነገር ግን እንደዚህ አይነት ጥቁር ባክግራውንድ ላይ አድ ማድረግ ስለማልችል አልፏለሁ። እዚህ ጋር ደግሞ ኦቨርሌዮችን ማስገባት እችላለሁ። እንደ ቅድሙ ነው። እዚህ ጋር የፈለኩትን ኦቨርሌይ ወይ ደግሞ ይሄንን ቪዲዮ ከታች አድርጌ ወደ ፊት ለፊት ማምጣት እችላለሁ። ወይ ደግሞ ላሳያችሁ እስቲ መጀመሪያ ላይ አምጥቼ ይሄን ቪዲዮ እንዴት እንደሚመጣ ላሳያችሁ። ይኸው እዚህ ጋር ሁለት ቪዲዮ ሆነ ማለት ነው። ከዛ በኋላ እዚህ ጋር ስታዩት ሁለት ቪዲዮ ነው። አሁን ይሄኛው ለብቻ እየሄደ ነው። ከዛ በኋላ ይሄኛው ደግሞ አድ ሆኖበታል። አሁን ለምሳሌ ይሄኛውን ለብቻ ባረገው እንደዚህ ከዛ በኋላ እንደዚህ ሆኗል። አሁን ለምሳሌ ቅድም ሪሙቭ ምናምን ያልኩትን ላሳያችሁ። እዚህ ጋር አውቶ ሪሙቭ የሚለውን ቢነካ አውቶማቲካሊ ራሱን ያውኑ ቪዲዮ ሪሙቭ ያደርገውና ባክግራውንዱ እንደዚህ ያመጣልኛል። ከዛ በኋላ እሱን ከተመቸኝ እጠቀማለሁ፣ ካልተመቸኝ ደግሞ አጠፋዋለሁ ማለት ነው። ኦልሬዲ እስካሁን እያያችሁ ከሆነ ይህን ቻናል ሰብስክራይብ አድርጉኝ። በፐርሰናል ዲቨሎፕመንት እና በፕሮዳክቲቭ ዙሪያ ደግሞ ሌላ ቻናል ከፍቻለሁ። እዛ ላይ ደግሞ ስለ ፐርሰናል ዲቨሎፕመንት እና ስለ ፕሮዳክቲቪቲ ስለምናወራ እዛኛው ላይም በጣም ለፍቼበታለሁ። ወደ 54 ምናምን ቪዲዮ አለኝ። እዛ ላይም ገብታችሁ ሰብስክራይብ አድርጉኝ፣ አበረታቱኝ ጋይሶችዬ። እንግዲህ እዚህ ቻናል ላይ እያንዳንዱን ነገር አመጣላችኋለሁ። እያንዳንዱን የሚገዛውን ኮርሶች በሙሉ አመጣና እዚህ ጋር ዘርገፍ አደርግላችኋለሁ። እናንተ መማር ትችላላችሁ። እንግዲህ እዚህ ጋር አውቶ ሪሙቭ አድርጎልኛል። ይሄን እዚህ ጋር አምጥቶልኛል። ሁለት ቪዲዮ ነው ያለኝ። እዚህ ጋር ይሄንን ቪዲዮ የፈለኩበት ቦታ ማድረግ እችላለሁ። አሁን እዚህ ኢትዮጵያ ውስጥ ስለ ዜና የሚያወሩት ይሄንን ሞድ ይጠቀሙታል ማለት ነው።
ታዲያ ቪዲዮዬን አሁን ሪሙቭ ባክግራውንድ አድርጌዋለሁ። አሁን ባወራት ቢፈልግ የኛው ሳውንድ አለው። ሳውንዱን ላጥፋውና ላሳያችሁ እስቲ። ይኸው እንደዚህ ሆነ ማለት ነው። መጥቶ ቪዲዮ ሲገባ እንደዚህ ነው የሚሆነው። ይኸው መጥቶ ሲያገባ የሁለቱም አንድ ላይ እንቅስቃሴ ያደርጋሉ። ይሄንን ቪዲዮ ደግሞ የፈለኩበት ቦታ ባስቀምጠው ወይ ደግሞ እዚህ ጋር ባረገው ይሄው የተለያዩ አክሽኖችን ያሳያል ማለት ነው። እንግዲህ ሌላ የቀረን ደግሞ ምንድነው ፊልተር ተጠቅመናል፣ ሌየሮችን ተጠቅመናል። ቤዚኮቹን እነዚህ ናቸው። ሌየር የሚለው ደግሞ ከኋላ ከፊት ማስገባት እችላለሁ ቪዲዮችን። ይሄ አንድ ብቻ ስለሆነ መጠቀም አልችልም። ይሄኛው ደግሞ ዱፕሊኬት ነው። ይሄን ቪዲዮ ኮፒ ያደርግልኛል ማለት ነው። አሁን እዚህ ጋር ያለው ሴሌክት ያደረኩት አንድ ስለሆነ ያንን ሁለቴ ኮፒ ላደርገው እችላለሁ። የፈለኩትን ያህል ኮፒ ማድረግ እችላለሁ። እዚህ ጋር ደግሞ አንድ የቀረን ማስክ ነው። ይሄንንም ማስክ መጠቀም እንችላለን ከፈለግነው የአሁኑ ቪዲዮ ላይ የምንጠቀም ከሆነ። ይሄም ትንሽ ዳታ እየጠየቀኝ ነው። ነገር ግን ይሄው እንደዚህ መጠቀም እችላለሁ። ቪዲዮዬን ከታርጊው ከዛ በኋላ ደግሞ እንደዚህ ማድረግ እችላለሁ ከፈለኩኝ። እዚህ ጋር እንደዚህ አድርጌው አምጥቼ ቪዲዮዬን እዚህ ጋር ባስቀምጠው ያው ትንሽ ሙድ ያላት ይመስለኛል። እቺ እዚህ ጋር ባስቀምጣት አሁን ትንሽ የማሳየው ነገር ቢኖር እዚህ ጋር አንድ ላይ ማች ያደርጋል ማለት ነው። ማስኩን ተጠቅመናል። ሳውንድ ማስገባት ከፈለኩኝ እዚህ ጋር ተጠቀማለሁ። ነገር ግን ነሰሰሪ ስላልሆነ ሶሪ አስተካክለዋለሁ። አሁን ኦቨርሌዩን ነካና ወደ መጀመሪያው እንሄዳለን። ከዛ በኋላ ሌየሮችን ተጠቅመናል። ማስኩን ሞሽን ብለር ወይ ደግሞ ስፒድ ነው። ይሄ ብለር ማድረግ ትችላላችሁ ባክግራውንዶቻችሁን። ብሌንድ ሁለት አይነት ሞሽን ብለሮች አሉ። ሁለቱንም መጠቀም ትችላላችሁ። ፎርዋርዱንም ባክዋርዱንም መጠቀም ትችላላችሁ። አንድ ላይ ለዚህ ሴከንድ ታይሙን ይሰጣችኋል፣ ዳይሬክሽኑን። ይሄንን መጠቀም ትችላላችሁ። ሌላኛው ደግሞ ምንድነው ኦፓሲቲ የቪዲዮ ምን ያህል ይታያላችኋል፣ ይጥፋ እንዴ ወር ይታይላችሁ። እዚህ ጋር ያያችሁ ነው የሚመስለኝ። እንደዚህ ይኸው ሳመራው እስከ መጨረሻ ሲሆን እንደዚህ ነው። ሳጠፋው ደግሞ ምንም አይታይም ማለት ነው። እስቲ ለምሳሌ አጥፍቼው ላሳያችሁና እዚህ ጋር እንደዚህ ነው። ነገር ግን ይኸው ሲመጣና ሙሉ ኦፓሲቲውን ጨምሮ ቪዲዮ መጥቶልኛል ማለት ነው። እንደዚህ ነው እንግዲህ ኦፓሲቲው። ከዛ በኋላ ደግሞ ሪቨርስ አለ። ይሄንን ቪዲዮ ከግራ አሁን ለምሳሌ ከቀኝ ወደ ግራ እየሄደ ከሆነ ከግራ ወደ ቀኝ እንደመጣ ማድረግበት ሪቨርስ ይባላል ማለት ነው። ያው ሪቨርስ ሲሉ ወደ ሌላ ነው። ይሄ ደግሞ ፍሪዚ ወይ ደግሞ ይሄኛው ለፊልመሮች የሚሆን ነገር ነው። ይሄንን ከታርጎ ያመጣላቸዋል። ያ ዲሌት አደርጋቸዋለሁ። ምክንያቱም ብዙ ፊቸሮችን አድ እያደረኩ ስለሆነ ቢዚ ሆነው ሁሉንም ፊቸሮችን ካንስል አደርጋቸዋለሁ። ምክንያቱም ብዙ ፊቸሮችን ስላደረኩኝ ትንሽ ቢዚ ሊያደርግ ፈለገ። ነገር ግን እንደዚህ መጠቀም እንችላለን። እዚህ ጋር ሌሎች ደግሞ ኖይሱን ሪዲዩስ የማደርግበት መንገድ ነው። የኛውን ላጥፋውና ከመጀመሪያው ዲሌት የሚለውን ነካዋለሁ። ከዛ በኋላ እዚህ ጋር መጣና ኖይስ ሪዲዩስ ማድረግ እችላለሁ። አሁንም አችልም እያለኝ ነው፣ ይቅርታ። ከዚህኛው ላይ ሳውንድ ስላለው ኖይስ ሪዲዩስ ማድረግ እችላለሁ። አሁን እዚህ ጋር ሪዲዩስ ኖይስ የሚለውን ብነካ አሁን ቪዲዮ ላይ መጠቀም አልችልም፣ ብዙ ጊዜ ተጠቅመዋል ስላለኝ እዚህኛው ላይ መጠቀም አልችልም። ብዙ ጊዜ ቪዲዮአችሁን ስቀርጹ ወይ ደግሞ የተቀረጸ ቪዲዮ ብላክላችሁ ጫጫታ ምናምን የሚበዛበት ከሆነ ሪዲዩስ ኖይዝ የሚለውን ብትነኩ ትንሽ ይቀንስላችኋል። ሌላኛው ደግሞ አሊንክ ነው። ይሄንን ብዙም የምጠቀመው አይደለም። ይሄ ደግሞ ሳውንድ ኢፌክት ነው። ሌላ ሳውንድ አድ እንዲያደርግላችሁ የሰው የትልቅ ሰው ሊሆን ይችላል፣ ሕፃን ሊሆን ይችላል፣ ኦር አናዘርን በቃ አድ ሊያደርግላችሁ ይችላል። ይሄንን ይመስላል ፊቸሩ። ሁሉንም ነገር አይተናል። እንግዲህ ሃይላይት አድርጌላችኋለሁ። የሚያስፈልጋችሁ ከሆነ በኮመንት ላይ አስቀምጡልኝ። ከዚህ ውስጥ የሚከብዱ ኢፌክቶችን አድ ማድረግ፣ ሳውንድ ኢፌክቶቹ የት ጋር እንደምንጠቀም፣ አኒሜሽኖቹ የት ላይ እንደምናስገባ፣ የተለያዩ ነገሮችን እንዴት አድርገን እንጠቀማለን የሚለውን ፊልተር አጀሰንት የሚለውን አሁን ይሄኛው በጣም አንድ ኮንሰፕት ሊሆን ይችላል። ይሄንን በቀጣይ የምሰራላችሁ ይሆናል። ኮመንት ላይ ያስቀምጡልኝ ጋይሶች። አዲስ ቻናል ነው፣ ሰብስክራይብ በማድረግ አበረታቱኝ። እንግዲህ እዚህ ጋር መናገር የምፈልገው ነገር ቢኖር እዚህኛው ቻናል ላይ እንደተናገርኩት እያንዳንዱን በግር የምገዟትን ኮርሶች እያንዳንዱን አምጥቼ እዚህ ላይ ዘርገፍ አድርግላችኋለሁ። እናንተ መማር ትችላላችሁ። ከምሰራውን ሁሉ እዚህ ጋር አመጣላችኋለሁ በቪዲዮ ኤዲቲንግ። እንዲሁም ደግሞ ይሄንን ከተማራችሁ በኋላ እንዴት አድርጋችሁ በቪዲዮ ኤዲቲንግ ክላይንት መፈለግ እንደምትችሉ፣ እንዴት አድርጋችሁ ፕሮፖዛል መላክ እንደምትችሉ፣ እንዲሁም ደግሞ ፖርትፎሊዮ እንዴት አድርጋችሁ መዘጋጀት እንደምትችሉ እያንዳንዱ ነገር እዚህ ላይ እናያለን። እንዲሁም ደግሞ በዲጂታል ማርኬቲንግ ስር ሶሻል ሚዲያ ማኔጅመንት ስለምሰራ ያንንም ቲፕ እሰጣችኋለሁ። እዚህኛው ላይ ስለ ኦንላይን ፕራክቲካሊ የተደገፉ ነገሮችን ስለምናወራ ሰብስክራይብ በማድረግ ጀምሩ። እንግዲህ በቀጣይ ጀምሮ ደግሞ በፒሲ የምናወራ ይሆናል። አስፈላጊ ከሆነ በስልክም አሳያችኋለሁ ጋይሶች። በሌላ ቪዲዮ እስከምንገናኝ መልካም ቆይታ።
የመጀመሪያ የቪዲዮ ኤዲቲንግ ኮርሳችን ይሄንን ይመስል ነበር። አሁን ላይ ሃይላይት ነው ያደረኩላችሁ። ከፈለጋችሁ እያንዳንዱን ኮንሰፕት ላይ በደንብ ገብተን እንማማራለን። ታዲያ ቅድም እንደተናገርኩ ሌሎቹ ኮንቴንቶች ቶሎ እንዲደርሳችሁ ሰብስክራይብ እንዲሁም ኖቲፋይ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ።